ሰላም ጤና ይስጥልን እንደምን አላችሁ ውድ የቻናላችን ተከታታዮች። ትላንት ምሽት በተደረገ የጥሎ ማለፍ የዓለም ዋንጫ ጨዋታ ብራዚል ከመመራት በመነሳት ጃፓንን በማሸነፍ ወደ 16ቱ ማለፏን አረጋግጣለች። ለዚህም የሚሆናትን ደግሞ ሁለቱ የአርሰናልና የማንቸስተር ዩናይትድ ተጫዋቾች ካሲሜሮ እንዲሁም ደግሞ ማርቲኔሊ ጎሎችን ማስቆጠር ችለዋል። ጃፓኖችን ቀዳሚ ያደረገችውን ጎል ደግሞ ሳኖ በ29ኛው ደቂቃ ማስቆጠር ችሎ ነበር። የጨዋታውን ዝርዝር ሁኔታና እንዲሁም ደግሞ የአሰልጣኝ ካርሎ አንቸሎቲን ውሳኔ የጃፓንን ከጨዋታው በፊት የነበራትን ጠንካራ የ10 ጨዋታ ለማሸነፍ ጉዞ በሙሉ እንመለከታለን። አብራችሁን እንድትቆዩ እንጋብዛለን። ውድ አድማጮቻችን ከትላንት በስቲያ የጀመረው የዓለም ዋንጫ 32ኛ ዙር ጨዋታዎች እነሆ ትላንት ምሽት ሁለተኛ ጨዋታውን ማድረግ ችሏል። ከትላንት ወዲያ ምሽት በነበረው ጨዋታ ካናዳ ደቡብ አፍሪካን ባለቀ ሰዓት በ92ኛው ደቂቃ ባስቆጠረችው ጎል 1-0 በማሸነፍ ወደ 16ቱ ስታልፍ፣ ትላንት በነበረው ተጠባቂ ጨዋታ ብራዚልም 2-1 ጃፓንን በማሸነፍ ወደ ቀጣዩ ዙር ማለፏን አረጋግጣለች። ውድ አድማጮቻችን የጨዋታውን ዝርዝር ጉዳይ ስንመለከት እንደቀደመው ሁሉ ብራዚል ባለፉት ሁለት ጨዋታዎች እንደነበሯት አሰላለፍ ማለትም በበረኛነት አሊሰን ቤከርን እንዲሁም ደግሞ በተከላካይ ዳግላስ ሳንቶስን፣ ጋብሪኤል ማጋሌሽን እና ማርኪኒዮስን እንዲሁም ዳኒሎን በቀኝ በኩል በማሰለፍ ሶስት አማካኞችን ካሲሜሮ፣ ሉካስ ፓኬታ እና ብሩኖ ጉማሬሽን በማድረግ እንዲሁም ደግሞ ከፊት መስመር ማቴዎስ ኩኛ፣ ራያን እና እንዲሁም ደግሞ ቪኒሺየስ ጁኒየርን ያሰለፈችው ብራዚል አራት ተጫዋቾች መቀየር የቻለችውን የጃፓንን ብሔራዊ ቡድን መግጠም ችላለች። በዚህም ጃፓን 3-4-3 አሰላለፍን ይዛ ወደ ሜዳ መግባት የቻለች ሲሆን በጠንካራ ሎ ብሎክ ከፍተኛ የሆነ ኳስ ብልጫ የነበራትን ብራዚልን መገዳደር ችላ ነበር። ጨዋታውን ዝርዝር ጉዳይ ስንመለከት ደግሞ ገና በአንደኛው ደቂቃ ጠንካራ መከላከልን ማሳየት የቻሉት ጃፓኖች ታኩዮ ቶሚያሱ የፈጸመውን ቅጣት ዳኛው አይተው ቅጣት ምትሰጠው ነበር። ከዚህም በመቀጠል በ12ኛው ደቂቃ ጎሉን የኋላ ማስቆጠር የቻለው ሳኖ ሰራው ከባድ ጥፋት ምክንያት የቢጫ ካርድ እንዲመለከት ችሏል። ጨዋታው እንደዚህ ያለ ብራዚል የተሻለ መንቀሳቀስ የቻለች ቢሆንም የመጀመሪያው እረፍት ሰዓት ወይም ደግሞ የመጀመሪያው ኮሊንግ ብሬክ ከመድረሱ በፊት ከባድ የሚባል ሙከራ ማድረግ አልቻሉም። ግን ወሳኝ ሁለት ነገሮችን ስንመለከት በዚህ ጨዋታ በ14ኛው ደቂቃ ማቴዎስ ኩኛ ከግብ ክልል ሳጥኑ ውጭ ሆኖ የመከረው ሙከራ በረኛው ተወርሮ የግድ ገፍቶ እንዲያድን ምክንያት ሆኗል። በዚህም እንዲሁ በዛው በተመሳሳይ ሰዓት 15ኛው ደቂቃ ላይ ካሲሜሮ በሰራው ከባድ ጥፋት ምክንያት ቢጫ ካርድ መመልከት ችሏል። የዚህ ቢጫ ካርድ በኋላ ላይ ብራዚልን ዋጋ እንዳስከፈላትን መመልከት ችለናል። ከዚህም በኋላ በ29ኛው ደቂቃ ነበረ ዳኒሎ ኳስ ወደ መሃል ብሬክ አድርጎ ማስገባት በሚሞክርበት ሰዓት ካይሹ ሳኖ ኳሱን ተቀብሎ ድሪብል አድርጎ በመግፋት ከ16.50 ውጪ ድረስ በመድረስ ከሳጥን ውጪ ጠርዝ ላይ አክሮሮ የመታትን የመሬት ለመሬት ኳስ በረኛው አሊሰን ሊደርስባት አልቻለም። ለዚህም ደግሞ ጥፋቱን የሚወስደው ምንም እንኳን ሚስ ፓስ ያደረገው ዳኒሎ ቢሆንም ግን ካሲሜሮ የተመለከተው ቢጫ ካርድ ተጫዋቹ ላይ ምንም አይነት ተጽዕኖ እንዳያደርግ ሲያደርገው ስንመለከት፣ ከዚህም በተጨማሪ የዚህ 34 ዓመት አንጋፋ ብራዚላዊ የአቅም መውረድንም መመልከት ችለናል። በጣም ስሎ ነበር። ተከትሎ ኳሱን ለማስጣል ምንም ያደረገው ነገር አልነበረም። ከዚህም ውጪ የአርሰናሉ ጀብደኛ ተከላካይ ጋብሪኤል ማጋሌሽም ኳሱን ጠጋ ብሎ ከመከላከል ይልቅ ሳጥኑን ለማጥበብ ወደ ኋላ በጣም ያፈገፍግ ነበር። ለዚህም ደግሞ አሊሰንን ከበር አድርጎት ወይም ደግሞ የአሊሰንን እይታ በመጋረዱ ምክንያት ጃፓን በሚገርም ሁኔታ ሚስ ፕሌስ በተደረገች ፓስ በነጠቋት ኳስ ወስደው በሚገርም ሁኔታ ኳሱን መረብ ላይ ማዋሃድ ችለዋል ማለት ነው። መሬት ለመሬት የተመታውን ኳስ እንግዲህ ጃፓኖችን ቀዳሚ ማድረግ ችላለች ማለት ነው። ከዚህም በተጨማሪ ቪኒሺየስ ጁኒየር በ34ኛው ደቂቃ እንዲሁ ኳስን እየገፋ መጥቶ ሱዙኪ በቀላሉ ኳሱን ማብረድ ችሏል። ከዚህ በኋላ ከ29ኛው ደቂቃ በኋላ ብራዚሎች ጎል ከተቆጠረባቸው በኋላ ጃፓኖች በተሻለ መነቃቃት በመሆን እንዲሁም ብራዚሎች በመደናገጥ ውስጥ ሆነው ኳስን ጃፓኖች ብዙ ተቆጣጥረው ብዙ ሙከራዎችን ማድረግ ችለው ነበር። ነገር ግን ብራዚሎች እስከ እረፍት ድረስ ጨዋታቸውን አቻ በሆነ ውጤት ማጠናቀቅ ችለዋል ማለት ነው። እንደሚታወቀው ውድ አድማጮቻችን በዓለም ዋንጫ 5 ያለፉት የተመሩበት ጨዋታዎች ብራዚሎች ማሸነፍ አልቻሉም ነበረ። ይህንን ደግሞ ብዙ መጥቀስ እንችላለን። ለምሳሌ በክሮኤሺያ ሲሰናበቱ፣ ከዛም በፊት ደግሞ በቤልጂየም በ2018 የዓለም ዋንጫም ሲሰናበቱ ከመመራት ተነስተው ጎል ማስቆጠር አልቻሉም ነበር ማለት ነው። በዚህኛው ጨዋታ ግን ከረፍት በኋላ የሆነው ሌላ ነው። የብራዚሉ ዋና አሰልጣኝ ካርሎ አንቸሎቲ
ካሲሜሮን ቀይረው ከሜዳ ያስወጥተው ሌላ ተጫዋች ያስገባሉ ተብሎ ሲጠበቅ ከሱ ይልቅ በጉዳት ምክንያት ሲቸገር የነበረውን ፓኬታን በማስወጣትና የ19 ዓመቱን ሄንድሪክን ወደ ሜዳ በማስገባት ጨዋታውን መቀየር ችለዋል። ከዚህ በተጨማሪ ካርሎ አንቸሎቲ ምን ያክል ካሲሜሮን ያምኑት እንደነበረ የሚታወቀው ውድ አድማጮቻችን ይህ ፍሬያቸው አለመቀየሩ እንዲሁም ደግሞ ጨዋታውን ሌላ ተቀይሮ የገባው ብራዚላዊ ተጫዋች ማርቲኔሊ መቀየራቸው ካርሎ አንቸሎቲን ትልቅ ግምትና ምን ያክል የልምድ ባለቤትና የሚታይባቸው መረጋጋትን ጨዋታዎችን እንዴት ከሜዳ ውጭ ነው መወሰን እንደሚችሉ ያላቸውን ብቃት ያስመሰከረ ነበር። በዚህ መሰረት ገና በ56ኛው ደቂቃ ነበር ብራዚል ከብዙ ሙከራ በኋላ ብዙ ካደረገችው ትግል በኋላ በካሲሜሮ አማካኝነት ጎልን ማስቆጠር የቻለችው። ለዚህ ጎል መቆጠር ደግሞ ቪኒሺየስ ጁኒየር ወደ ኋላ የመለሰለትን ኳስ ጋብሪኤል ማጋሌሽ የብራዚሉና የአርሰናሉ ተከላካይ ሃፍ ስፔስ ላይ ያደረገውን ክሮስ ካሲሜሮ እንደተለመደው በዚህ የፕሪሚየር ሊግ አሁን ባሳለፍነው የፕሪሚየር ሊግ ዓመት ውስጥ ሲያደርግ እንደነበረው ሁሉ በግንባሩ በመግጨት ኳስን መረብ ላይ ማሳረፍ ችሏል። ከዚህ ጨዋታ በፊት ግን ካሲሜሮ በአስደናቂ ሁኔታ በ52ኛው ደቂቃ እንዲሁ ብሩኖ ጉማሬዥ ኳስን በግንባሩ በመግጨት ሱዙኪ ገጭቶ አውጥቶበታል። ውድ አድማጮቻችን ካሲሜሮ ጎሉን ከማስቆጠሩ በፊት ብራዚሎች የተቻለ ጫና ያደረጉ ቢሆንም ግን የኋላ ጎል እስኪቆጠርባቸው ድረስ ታኪዮ ቶሚያሱና በረኛው ሱዙኪ የጃፓን ጎል እንዳይደፈር በማድረግ ብዙ ጥረት ማድረግ ችሎ ነበረ። በሎ ብሎክ ሲከላከሉ ያመሹት ጃፓኖች የኋላ ግን ለጋብሪኤል ማርቲኔሊ ጎል እጅ መስጠታቸው አልቀረም። ከዛ በፊት ግን ብዙ ኳሶችም ጠንክረው መከላከል የቻሉ የነበረ ቢሆንም ከረፍት በኋላ አንድ ሙከራ ብቻ ማድረግ ነበር የቻሉት። ይህንን ሙከራ አሊሰን ቤከር በቀላሉ መቆጣጠር የቻለ ሲሆን ብራዚሎች ግን ከፍተኛ ተጽዕኖ በማድረግና በኮከቦቻቸው እንዲሁም ደግሞ በቢጫ ዋል በሆነው በደጋፊዎቻቸው ተጽዕኖ ምክንያት ጃፓንን ለማሸነፍ ቻሉ። በዚህኛው ጨዋታ ላይ ውድ አድማጮቻችን አሰልጣኝ ካርሎ አንቸሎቲ ምን ያክል ትልቅ አሰልጣኝ እንደሆነ ለብሔራዊ ቡድኑ ማስመስከር ችሏል። በዚህም ደግሞ የተወሰናቸው ታላላቅ ውሳኔዎችን ማየት ይቻላል። በዚህ መሰረት ገና በእረፍት ተቀይሮ ይወጣል ተብሎ ሲጠበቅ የነበረው ካሲሜሮ እሱ እስከ 95ኛው ደቂቃ ድረስ ጨዋታ መቀጠሉና እንዲሁም ደግሞ ሉካስ ፓኬታ ባጋጠመው ጉዳት ከሜዳ መራቁን ተከትሎ የቀባው የ19 ዓመቱ ሄንድሪክ ኳስን በቀላሉ መሃል ላይ ፔኔትሬት እንዲደረግና እንዲሁም ደግሞ ለቪኒሺየስ ጁኒየር ጫናን በማቅለል ብራዚል በተሻለ እንድታጠቃ በማድረግ ሀገሩን ውጤት እንድታገኝ አስችሏታል። ይህንንም ስንመለከቱ አድማጮቻችን ከ65ኛው ደቂቃ በኋላ ተቀይሮ የገባው ጋብሪኤል ማርቲኔሊ ለወትሮ እኛ የምናውቀው በአርሰናል ቤት በቪኒሺየስ ጁኒየር ቦታ እንደሚጫወትና በቀኝ በኩል የሚደረገውን የማጥቃት እንቅስቃሴ እንዲመራ ነበር። ይህንንም በመተው ካርሎ አንቸሎቲ ጋብሪኤል ማርቲኔሊ ጨዋታውን መሃል ላይ በሃፍ ስፔስ እንዲያደርግና ቪኒሺየስ ጁኒየር ሜዳን አስፍቶ መስመር ላይ እንዲያጠቃ ወይም ደግሞ ድሪብል እንዲያደርግ እድል ሰጥቶታል። ለዚህም ደግሞ በሁለት ብሎክ ወይም ደግሞ በሁለት ፍላንክ ሲከላከሉ የነበሩት ጃፓኖች ማለትም ራያንን እንዲሁም ደግሞ ቪኒሺየስ ጁኒየርን እንዳያጠቃ ሁለት ነው ማርክ ሲያደርጉ የነበሩ ጃፓኖችን በቀላሉ ለማስከፈት የዚህ የጋብሪኤል ማርቲኔሊ ሚና በጣም ከባድ ነበር ወይም ደግሞ ትልቅ ነበር ማለት ይቻላል ማለት ነው። ከዛም በኋላ በ96ኛው ደቂቃ ጨዋታው ወደ ተጨማሪ ሰዓት ያመራል ተብሎ ሲጠበቅ ነበረ። ጃፓኖች የሰሩትን ስህተት ለብሩኖ ጉማሬሽ ኳስ ከደረሰ በኋላ ብሩኖ ጉማሬሽ የደረሰውን ኳስ ቀጥታ ለጋብሪኤል ማርቲኔሊ ሰጠው። ማርቲኔሊ ደግሞ ፈርስቶቹ ከባድ የነበረ ቢሆንም በሚገርም ሁኔታ ግን ጎልን ማስቆጠር ቻለ ማለት ነው። ከዚህ ሁሉ በፊት ግን የሚደነቀው የቪኒሺየስ ጁኒየር ሙከራ ብራዚሎች ገና በካሲሜሮ ጎል አቻ መሆን ከቻሉ በኋላ ከመሃል ሜዳ የደረሰውን ኳስ ሎጬ በማሾለክ እንዲሁም ደግሞ ድሪብል አድርጎ የሚገርም ኳስ በውጭ እግሩ የመታ የነበረ ቢሆንም የጃፓኑ በረኛ ሱዙኪ ኳሱን ማዳን ችሏል። ዛዮን ሱዙኪ በአሜሪካን ሀገር የተወለደው ይህ ጃፓናዊ ተጫዋች ለአሜሪካን ሀገርም የመጫወት እድል የነበረው ቢሆንም ግን ሀገሩን መርጦ ለጃፓን እየተጫወተ የሚገኝ ሲሆን ብዙ ታላላቅ ኳሶችን ሲያድን ተመልክተናል። ለዚህም ሀገሩ እስከ 32ቱ ማለፊያ ድረስ ወይም ደግሞ ለ32ቱ የጥሎ ማለፍ ድረስ እንድትደርስ ከፍተኛውን ሚና ሲወጣ ቆይቷል። የካርሎ አንቸሎቲን ጉዳይ ያነሳን ስንቀጥል ውድ አድማጮቻችን ካርሎ አንቸሎቲ ከቅያሪያቸው በተጨማሪ ደግሞ ኔይማርን ያቆዩበት መንገድም እንዲሁ እንዲጠቅማቸው አስችሏቸዋል። ምክንያቱም ኔይማር 30 ደቂቃ የሚጨምር ቢሆን ኖሮ በእርግጠኝነት የ30 ደቂቃው ኮከብ ሆኖ ይወጣ ነበርና ማችን ዲሳይድድ ያደርጋል ተብሎ ይጠበቅ የነበረው ተጫዋች እሱ ነበር። ሆኖም ግን ለሱም ጥሩ ረፍት ሰጠውት ለቀጣዩ ጨዋታቸው ከኮትዲቫር እና ኖርዌይ አሸናፊ ጋር ማለትም በ16ቱ ጥሎ ማለፍ ለሚጠብቃቸው ጨዋታ ጥሩ ዝግጅትና በቂ ረፍት እንዲያደርግ አስችሎታል።
የጃፓንን ብሔራዊ ቡድን ስንመለከት ጃፓን ባደረገቻቸው የመጨረሻ 10 ጨዋታዎች ውስጥ ምንም ሽንፈትን ያላስተናገደች የነበረ ቢሆንም የኋላ ግን ለዓለም ዋንጫ ትልቁ ሀገር ለብራዚል እጅ እንድትሰጥ አስችሏታል። በዚህ መሰረት ከ2025 ኖቬምበር ወር ጀምሮ ጃፓን ብራዚልን 3-2 ካሸነፈችበት ጨዋታ ጀምሮ ምንም አይነት ሽንፈት ሳታስተናግድ 10 ጨዋታዎችን መዝለቅ ችላ ነበር። ከዚህም በኋላ በ2025 11ኛ ወር ላይ ጋናን 2-0 በማሸነፍ እንዲሁም ከሳምንት በኋላ በዛው በተያያዘ ሳምንት ቦሊቪያን 3-0 ማሸነፍ የቻለች የነበረች ሲሆን ጃፓን ከዛም በኋላ ከስኮትላንድ ጋር ባደረገችው ጨዋታ ከሜዳ ውጭ 1-0 እንዲሁም ደግሞ በዌምብሌይ ስታዲየም ኢንግላንድንም 1-0 ያሸነፈችበት ውጤት ይጠበቅ ነበር። ከዚህ በተጨማሪ አይስላንድንም 1-0 በዓለም ዋንጫው ደግሞ በመጀመሪያ የምድብ ጨዋታ ላይ ከኔዘርላንድስ ጋር 2 አቻ፣ ቱኒዚያን 4-0 እንዲሁም ደግሞ ስዊድን ጋር 1 አቻ በመለያየት ነበር ከምድቡ ሁለተኛ በመሆን 10 ጨዋታ ያለመሸነፍ ጉዞዋን በማስቀጠል ለዚሁ ጨዋታ ለ32ኛው ዙር ወይም ደግሞ ለዓለም ዋንጫ የ32ኛ ዙር ጨዋታ ኖክአውት ስቴጅ መድረስ የቻለችው። ሆኖም ግን በዚህ ጨዋታ እስከ ረፍት ሰዓት ድረስ 1-0 ትመራ ነበር። ውድ አድማጮቻችን እስካሁን ባደረጉት የዓለም ዋንጫ የማጣሪያ ጨዋታ ብራዚል እንደሚታወቀው ከረፍት በፊት ዶሚኔት በማድረግ የምትታወቅና እንዲሁ ከሞሮኮ ጋር አቻ ከወጣችበት ጨዋታ ውጪ ሁለቱንም የምድብ ቀሪ ጨዋታዎች ስታሸንፍ ከረፍት በፊት ከባድ ተጽዕኖ በመፍጠር 3-0 እና 2-0 በመብራት ነበር። ሆኖም ግን ትላንት ምሽት በተደረገው ጨዋታ ብራዚል ቀድማ ጎል ተቆጥሮባት እንዲሁም ጃፓን ደግሞ በተቃራኒው በዚህ የዓለም ዋንጫ ከረፍት በኋላ ጥሩ ቡድን የምትሆን ቲም የነበረች ቢሆንም ትላንትና ግን እስከ ረፍት ድረስ የሚገባቸውን 1-0 መምራት እንዲሁም ደግሞ ከዛም የተሻለ የጎል ዕድልን መፍጠር ችለው የነበረ ቢሆንም የኋላ ግን ከረፍት በኋላ ብራዚላውያን በደጋፊዎቻቸውና በኮከቦቻቸው አማካኝነት ባስቆጠሩባቸው 2 ጎል 2-1 ተሸንፈው ከዓለም ዋንጫው መሰናበት ችለዋል። በዚህ መሰረት የዓለም ዋንጫ በተደረጉ 2 ከ32 የሚደረግ የኖክአውት ስቴጅ ጨዋታዎች ሁለቱም ቡድኖች የተሸናነፉት ከጭማሪ በኋላ በተገኘ የግብ አጋጣሚ ምክንያት ነው። ትላንትና ጃፓንን 2-1 ማሸነፏን ተከትሎ በኖክአውት ስቴጅ ጨዋታ የብራዚልን ያክል በዓለም ዋንጫ ያሸነፈ ቲም የለም። እንደሚታወቀው ውድ አድማጮቻችን የዚህ የ5 ጊዜ የዓለም ሻምፒዮን የሆነችው ብራዚል የእስካሁኑን ያክል ወይም ደግሞ ለ24 ዓመት የጠበቀችበትን ያክል የዓለም ዋንጫ ሳታሸንፍ የቆየችበት ጊዜ አልነበረም። ለዚህም ደግሞ ምስጋና ይግባውና ለአሰልጣኛቸው ካርሎ አንቸሎቲ ብሔራዊ ቡድኑ የተሻለ መሻሻልን እያሳየ በዓለም ዋንጫው ላይ ከመጀመሪያው ጨዋታ እስከ ትላንትናው ጨዋታ ድረስ የተሻለ አፈጻጸም በማሳየትና ነገሮችን በማስተካከል ሜዳ ውስጥም ሆነ ከሜዳ ውጭ የሚኖራቸው ሜንታሊቲ በማጠንከር ረገድ አሰልጣኙ ከፍተኛ ሚና እየተወጡ ይገኛሉ። ብራዚልም እንደሚጠበቀው ወደ 16ቱ ማለፏን አረጋግጣለች። ውድ አድማጮቻችን በትላንትናው ጨዋታ ላይ ምን ታዘባችሁ? ቀጣይስ የብራዚል ጉዞ ከኮት ዲቫር ወይም ከኖርዌይ ጋር በሚኖረው ጨዋታ ምን ሊከብዳት ይችላል? ምንስ ማሻሻል ይጠበቅባታል? ጃፓንስ ተሰናባቹ ሀገር እንደሚታወቀው በደጋፊዎቿም ሆነ በቡድኑ ተጫዋቾች ላይ ያለውን ከፍተኛ የሆነ የዲሲፕሊን ጥራት በተመለከተ ብዙ ነገር ተብሏል። ይህቺ ሀገር ከዚህ የዓለም ዋንጫ መሰናበት ነበረባት ወይስ ደግሞ የእናንተ አስተያየት ምን ነበር? ይህንን ጻፉልን በኮሜንት መስጫችን የሚደርሰን ይሆናል። ከዚህ በተጨማሪ ቪዲዮ ከተመቻችሁ ላይክ እና ሼር እያደረጋችሁ ለወዳጅ ዘመዶቻችሁ አዳርሱ። ከዚህ በተጨማሪ ደግሞ ቤተሰብ ካልሆንን ሰብስክራይብ በማድረግ ቻናላችንን በመቀላቀል እንደዚህ አይነት ትኩስና አዳዲስ የስፖርት ዜናዎችን እንዲሁም የዝውውር ዘገባዎችን፣ ወቅታዊ የሆኑ ስፖርታዊ መረጃዎችን እንዲደርሳችሁ ቤተሰብ እንዲሆኑን እንጋብዛለን። ስለነበረን ቆይታ ሁሉ ከልብ አድርገን እናመሰግናለን። መልካም ጊዜ። ባይ ባይ።